ወገኖቼ ለዚህ ነው እንኳን እኔና እናንተ ስጋውን ይቆረሰልን እንኳን እኔና እናንተ ደሙን ያፈሰሰልን እንኳን እኔና እናንተ በስጋውና በደሙ የተዋሃደ እንኳን እኔና እናንተ ራሱን ሰጥቶ የከፈለልን የምድር አፈር እንኳን ሳይቀር እግዚአብሔር እጆች ውስጥ ጠቃሚ ሆኖ ነበር። ወገኖቼ እመነኝ፣ ዛሬ ደካማ ትሆናለህ። የእግዚአብሔር እጆች ከነኩ በኋላ የእግዚአብሔር ጣቶች ከሰሩ በኋላ ግን እንደ አጥንት ትበረታለህ። ዛሬ በአንዳንድ ምናምንቴ ሕይወት ውስጥ ተጥለህ ሊሆን ይችላል። ደስ የማያሰኙ ነገሮች እየረገጡ ሊሆን ይችላል። ግን እመነኝ፣ እንደምንም ብለህ እግዚአብሔር እጅ ላይ በንስሐ እግዚአብሔር እጅ ላይ እረፍ እንጂ ወድቀህ አትቀርም። ያቆመሃል፣ የምትጠቀም ያደርግሃል። ነፍሳችን ካንተ በቀር በሌላ የምታርፍበት የለም እንዳለው ሌላ ላይ ካረፍክ አትጠቅምም። ሱስ ውስጥ ካረፍክ አትጠቅምም። እግዚአብሔር እጆች ላይ ካረፍክ ግን ጠቃሚ። ለምን አፈር አትሆንም? እንግዲህ የመጨረሻው ከአፈር ያነሰ ምን አለ? አይሸጥም፣ ዝም ብሎ ይደፋል። ለምን ዋጋ የሌለህ ምናምንቴ እንኳን የምትቆጠር ለምን አትሆንም? እግዚአብሔር ጠቃሚ ሊያደርግህ ይችላል። እኛ ከእግዚአብሔር ጋር እንኑር እንጂ እግዚአብሔር ከእኛ ጋር እንዲሆን እኛ ጨክነን እንፍቀድ እንጂ እኛ የእግዚአብሔርን ፈቃድ ለመፈጸም እንበርታ እንጂ እኛ እግዚአብሔር የማይፈቅደውን ለመተው እንጨክን እንጂ እንጠቅማለን። አንዳንድ ጊዜ ብዙዎቻችን ራሳችንን እንደማንጠቅም አድርገን መቁጠር እንጀምራለን። በስጋዊም በመንፈሳዊም ኑሯችን ያሰብነው ነገር አልሆን ሲለን ከርመን በቃ እኔ አልጠቅምም ብለን እንደመድማለን። የማንጠቅም ሰዎች እንደሆነ አድርገን መቁጠር እንጀምራለን። ግን ወገኖቼ እንጠቅማለን ብለን መመካከር የሚያሻን ይመስለኛል። ብዙዎች አንጠቅምም ብለን ስለምናስብ የማይጠቅም ቦታ፣ በማይጠቅም ማንነት፣ በማይጠቅም ሕይወት ውስጥ እንገባለን። ግድ የለም ኦርቶዶክሳውያን፣ ቅድም እንዳልኳችሁ ከእግዚአብሔር ጋር እንሆን እንጂ ኃይለኛውን እግዚአብሔር እንጠጋ እንጂ ራሳችንን በእግዚአብሔር እጆች ላይ እናሳርፍ እንጂ እመኖኝ ማንም እንሆን ማን እንጠቅማለን። በዕድሜ ያረጀን፣ በሽበት የባጀን፣ በጉልበት የደከም፣ በሐሳብ የባከን ለምን ምናምንቴ እንኳን አንሆንም? ግድ የላችሁም። እግዚአብሔር ማንንም ምንንም ጠቃሚ አድርጎ መቀየር ይችልበታል። ጥቂት ነጥቦችን ላስታውሳችሁ ይሄን እውነታ እንድንረዳ። ታስታውሳላችሁ? አፈር ምን ይጠቅማል ብላችሁ ታስቡ ነበር?
እኔና እናንተ የተፈጠርንበት አፈር እግዚአብሔር እጅ ከመግባቱ በፊትና እግዚአብሔር እጅ ላይ ካረፈ በኋላ ልዩነቱን አስተውላችሁ አታውቁ? በእግዚአብሔር እጆች ሳይዳሰስ በፊት አፈር ምን ይጠቅም ነበር? አፈር ምን ይሰራበት ነበር? አፈር ምን ጠንካራ ነገር ያወጣ ነበር? አፈርንስ እንደዚህ ይሆናል ብሎ ማን ያስተዋለው ሰው ነበር? ወገኖቼ እግዚአብሔር እጆች ውስጥ ገባ አፈር። እኔና እናንተን የመሰለ እጅግ ውብ ፍጥረት እግዚአብሔር እጅ ውስጥ ተሰራ። የማይጠቅም የነበረው አፈር እንዴት ጠቃሚ ሆኖ እንደተቀየረ ተመልከቱ። ደካማው አፈር በረታ። እዚህ ግባ ማይባለው አፈር ውብ አድርጎ ሰው የሚገኝበት ምንጭ ሆነ። ወገኖቼ ለዚህ ነው እንኳን እኔና እናንተ ስጋውን ይቆረሰልን፣ እንኳን እኔና እናንተ ደሙን ያፈሰሰልን፣ እንኳን እኔና እናንተ በስጋውና በደሙ የተዋሃደ፣ እንኳን እኔና እናንተ ራሱን ሰጥቶ የከፈለልን የምድር አፈር እንኳን ሳይቀር እግዚአብሔር እጆች ውስጥ ጠቃሚ ሆኖ ነበር። ወገኖቼ ወዳጆቼ ለምን ዛሬ እንደ አፈር ምንም የማንቆጠር ልንሆን ለምን አንችልም? አፈርን ማን ያስታውሰዋል? የረገጣችሁትን አፈር ትዝ ይላችኋል? ለምን ከሰው ትዝታ አትጠፋ? ለምን ከሰው ሕሊና አትርቅም? ለምን ቁም ነገር የማይሰራብህ እንደሆን ለምን አይሰማህም? የኔና የናንተ ስድብ እንኳን አፈር አይደል እንዴ? ለምን የስድብ ያክል የተጣላልሆንም? ወገኖቼ አፈር እግዚአብሔር እጆች ውስጥ እንደዚህ አይነት ተስፋ ከነበረው የተወደዳችሁ ክርስቲያኖች እኔና እናንተ ሕይወታችን በፈቃዳችን በእግዚአብሔር እጆች ውስጥ ካሳረፈን ምን አይነት ውብ አድርጎ እንደገና ሊሰራን ይችል ይሆን? የተወደዳችሁ ክርስቲያኖች ነፍሳችን አሁን ካለችበት የበለጠ ውብ ትሆናለች። ማንነታችን ከደካምነት ብርቱ ይሆናል። ወገኖቼ አፈር ጠንካራ የነበረውን አጥንት ያስገኛል ብላችሁ ታስባላችሁ? ዛሬ ልፍስፍሶች፣ ዛሬ ደካሞች፣ ዛሬ ጉልበት የሌለን መናኞች እንደሆነ ሊሰማን ይችላል። ግድ የላችሁም። ይሄ ጠንካራ አጥንት የተገኘው ከአፈር መሆኑን ግን አትርሱት ወገኖቼ። ወደ እግዚአብሔር እጆች ላይ ና። በእግዚአብሔር እጆች ላይ ለመሰራት ፍቀድ። የእግዚአብሔር እጆች እንዲያበጃጁህ ራስን በእጆቹ ላይ አሳርፍ። እመነኝ፣ ዛሬ ደካማ ትሆናለህ። የእግዚአብሔር እጆች ከነኩ በኋላ የእግዚአብሔር ጣቶች ከሰሩ በኋላ ግን እንደ አጥንት ትበረታለህ። ዛሬ እንደ አፈር የተበተንክ ልትሆን ትችላለህ። የመጣ የሄደው የሚረግጥህ መናኛ ልትሆን ትችላለህ። እግዚአብሔር እጆች ላይ ካረፍክ ግን ማን ይረግጥሃል? መሬት ላይ አትበተንም። እንደ ሰው የምትቆም ነው የምትሆነው። የተበተነው አፈር እኮ ነው የቆመው ወዳጄ። ዛሬ በአንዳንድ ምናምንቴ ሕይወት ውስጥ ተጥለ ሊሆን ይችላል። ደስ የማያሰኙ ነገሮች እየረገጡ ሊሆን ይችላል። ግን እመነኝ፣ እንደምንም ብለህ እግዚአብሔር እጅ ላይ በንስሐ
እግዚአብሔር እጅ ላይ እረፍ እንጂ ወድቀህ አትቀርም፣ ያቆምሃል፣ የምትጠቀም ያደርግሃል። ወገኖቼ ከአፈር እኮ ነው የኔና የናንተ ሰውነት። ያጠኑ ሰዎች እንደሚናገሩት ከ6 በላይ ፋብሪካዎች አሉ ይላሉ በኔና በእናንተ ሰውነት ውስጥ። የነርቭስ ሲስተም፣ የኤሌክትሪክ ሲስተም፣ የውሃ ደም ቅዳ ደም መልስ ሲስተም። አጥኚዎች ሲናገሩ እንደ ፋብሪካ ይሆናሉ እኮ ነው የሚሉት። የእግዚአብሔር እጆች ሲነካኩ፣ የእግዚአብሔር እጆች እንዲሰሩ ከፈቀድ ድቃቂው አፈር ይሄን ያህል ምስጢር አለው ወገኖቼ። ለምንድን ነው የማንጠቅም እንደሆነ የምትቆጥሩት? ይሄ አፈር በእግዚአብሔር እጆች ውስጥ እንዲህ የሚጠቅም ከነበር እኔና እናንተ እኮ ከአፈር በላይ ሆነናል። ታስበው ዘንድ ሰው ምንድነው? ትጎበኘው ዘንድ ሰው ምንድነው የተባለው? ፍጥረትን ሁሉ ያስደነቅን እኮ ነን ሰው። ታዲያ አፈር እንደዚህ የሚጠቅም ከሆነ እኔ አልጠቅምም ስትል ማፈር የለብህም። ይልቅ እግዚአብሔር እጆች ላይ በሙሉ ልብ ለማረፍ ተዘጋጅ። አውግስጢኖስ እንዳለው ነፍሳችን ካንተ በቀር በሌላ የምታርፍበት የለም እንዳለው፣ ሌላ ላይ ካረፍክ አትጠቅምም። ሱስ ውስጥ ካረፍክ አትጠቅምም። እግዚአብሔር እጆች ላይ ካረፍክ ግን ጠቃሚ። ለምን አፈር አትሆንም? እንግዲህ የመጨረሻው ከአፈር ያነሰ ምን አለ? አይሸጥም፣ ዝም ብሎ ይደፋል። ለምን ዋጋ የሌለህ ምናምንቴ እንኳን የምትቆጠር ለምን አትሆንም? እግዚአብሔር ጠቃሚ ሊያደርግህ ይችላል። አፈር እንኳን እንዴት ተስፋችን ነው ወገኖች። አፈርን ብቻ አይደለም ምዕመናን፣ እንደው ከጥጉ ልነሳ ብዬ እጅግ መራር የሆነውን ነገር እንኳን ላንሳላችሁ ወገኖቼ። ሞት ይጠቅማል ብላችሁ አስባችሁ ታውቃላችሁ? እግዚአብሔር በሰው ልጆች ላይ ሞትን ትሞታላችሁ ብሎ የፈረደው ሞት እንኳን ማን ጠቃሚ ነው ብሎ ያስበዋል ወገኔ? እንደዚህ ያስባችሁ ታውቃላችሁ? እግዚአብሔር ሞትን እንኳን ሳይቀር የሚጠቅም አድርጎ ይቀይረዋል ብለህ ታስባለህ? ፍርድህን ለሕይወት አድርጎ ይቀይረዋል። ሞት እንኳን ሳይቀር የእግዚአብሔር ጭካኔ ነው ብለህ ትገምታለህ? ንጉሥ አጋግ እንደተናገረው ሞት እንዴት መሪር ነው እንዳለው፣ መራር የሚባለው ይሄ ሞት ጣፋጭ የሚባል ሕይወት እንዳለው ታውቃለህ? ለምን ዛሬ መራራ ለምን አትሆንም? እንዳትረሳ እግዚአብሔር ከመራራ ውስጥ የጣፈጠ ማውጣት ይችልበታል። እግዚአብሔር ነዋ። በሞት ውስጥ ሕይወት የሰጠው እግዚአብሔር ነው። በመራራ ውስጥ ጣፋጭ ትንሣኤን የሰራው እግዚአብሔር ነው። ለምን የሞት ያክል የመረረ ማንነት እንኳን ለምን አይኖረንም? ብቻ እግዚአብሔር ከተናገረ ለጥቅም አድርጎ ስለሚቀይረው መራራ እንኳን ብትሆን ጣፋጭ ያደርጋል።